ፊልሙ የሚጀምረው አንድ እንግዳ የሚባል መምህር የዩኒቨርሲቲ ተማሪ የሆነችውን ልጁን ለመቀበል ወደ መናሪያ ሲሄድ እያሳየን ነው። ልጁን አግኝቷት ወደ እሱ ለመሄድ ተቻኩላ አስፋልት ስትሻገር መኪና ሊገጫት ሲል በጣም ከመደንገጡ የተነሳ አኩርፋት ቤት ደረሱ። አሁን የገቡበት ቤት 12ኛ ቤታቸው በመሆኑ ሁልጊዜ አዲስ ጎረቤት መላመድ በጣም እየከበዳት እንደመጣ ስትነግረው ስምሪ ጎረቤታቸው እንደሆነች ነግሮ አረጋጋት። ለመመረቅ የቀራት 3 ሴሚስተር እንደሆነ ብትነግረው እሱ ግን እድሜው በጣም እየገፋ እንደሆነና የእሷን ናፍቆት መቋቋም እንዳቃተው ከሱ እንድትለይም እንደማይፈልግ ነግሮ ከሷ ጋር እንድትቆይ ያሳመናል። በሚቀጥለው ቀንም ስምሪ በቅርብ ከእስር ቤት ከወጣው ወንድሟ ሙሴ ጋር ሆና ቤታቸው መጣችና ሲጫወቱ ከቆዩ በኋላ ከድሮ ቤታቸው እቃ አምጥተው ስላልጨረሱ ሊያግዟቸው እንደሚችሉ ነግረዋቸው ከእንግዳ ውጪ ሁሉም ተያይዘው ሄዱ። እናም እቃዎቹን ሲያወጡ ሙሴ አንድ ነገር ተመለከተ። ቤት እንደተመለሱም የሙሴ ለየት ያለ ባህሪና ዝምታ ምትክን በጣም እንዳስፈራት ለስምሪ ስትነግራት እሷ ደግሞ በበኩሏ ልጅ እያለ እንደዚህ እንዳልነበርና ዩኒቨርሲቲ ከገባ በኋላ ጓደኞቹ ሱስ አስጀምሮት ከዩኒቨርሲቲ እንደተባረረ እዚህም ተመልሶ በሴት መድፈር ወንጀል ከታሰረ በኋላ ማረሚያ ቤት ውስጥ በሳይኮሎጂ አሪፍ ውጤት ይዞ እንደተመረቀና አሁን አሪፍ መሻሻል ላይ እንዳለ ነገረቻት። የእናት ፍቅር ሳታይ ያደገችው ምትክም ስምሪን እናቴ ብዬ ብጠራሽ እጅግ ደስ ይለኛል እያለች ከአባቷ ጋር ለማቀራረብ በተቻላት መጠን ትሞክር ነበር። እንግዳ በበኩሉ ከቀድሞ የትምህርት ቤቱ መምህራንና አስተዳደሮች ከካሪኩለም ውጪ ትምህርት እያስተማረ በመሆኑ ቢወቀስም እሱ ግን ለተማሪዎች ይጠቅማል ብሎ ያሰበውን ከማስተማር ወደ ኋላ አላለም። ለተማሪዎቹ ከሰጣቸው አሳይመንቶች አንዱ እርስ በእርስ መተዋወቅ እንዳለባቸው በመሆኑ ምክንያት አንድ ቀን በሴተኛ አዳሪነት የምትተዳደረው የክፍላቸው ተማሪ ከክላስ ስትቀር የክፍሉን ተማሪዎች ለምን እንደቀረች ሲጠይቃቸው የሚመልስለት ስላጣ ተናዶ ከክላስ ሲወጣ አንድ ተማሪ እየሮጠ ተከተለውና እውነታውን ነገረው። እንግዳም ወደ ልጅቷ ቤት ሄዶ ትምህርት ቤት አመጣትና ተማሪዎች ፊት ቆማ ችግሯን እንድትናገር ካደረገ በኋላ የሱም ባለቤት ሴተኛ አዳሪ እንደነበረች ለተማሪዎቹ ነግሮ ከክላስ ሲወጣ ለምስጋና ተከተለችው። እሱም ከሱና ከልጁ ጋር መኖር እንደምትችል ሲነግራት ከደስታዋ ብዛት እጁን ሳመችውና ሄደ። ስምሪ ወንድሟ ሙሴ ዛሬ ውጪ መዝናናት ስለፈለገ ብርና ምክር ከለገሰችው በኋላ ወደ እንግዳ ቤት አቅንታ እራት መስራት ላይ እንዳለች እንግዳ በንዴት አንድ ጋዜጣ ይዞ ሶፋ ላይ ቁጭ ብሎ አዩትና ምን እንደሆነ ቢጠይቁትም መልስ ሳይሰጣቸው ወደ ውስጥ ገባና መጥፎ ህልም እያየ ሲሰቃይ አመሸ። ሴተኛ ዳሪዋ በበኩላ ከአዲሱ ፍቅረኛዋ ጋር በደስታ ተሞልታ እያወራች እስከ እኩለ ሌሊት ከቆየች በኋላ መተኛት እንዳለባትና ነገ ተገናኝተው እንደሚያወሩ ነግራው አይኗን ከመጨፈኗ አንድ ሰው በሯን በርግዶ ገባና አስገድዶ ደፍሮ በገመድ አንቆ ገሏት ወጣ። በማግስቱም ወደ ቤቷ ሲሄዱ ፖሊሶች የራስ ማጥፋት እንደሆነ ቢጠረጥሩ ማታ ላይ ግን ግድያ እንደሆነ ደረሱበትና እንግዳ ጋር ደውለው ነገሩት። ይሄን ስትሰማም ስምሪ በጣም ደንግጣ ማታ ወንድሟ አንገት ላይ ያገኘችው ቁስል ምናልባት ከዚህ ወንጀል ጋር ግንኙነት ይኖረው ይሆናል ብላ በመስጋት ወደ ቤት ሄዳ ታፋጥለው ጀመር። እሱም በእናታቸው ሙሉ ምንም እንዳላረገ ነገራትና አረጋጋት። ቀጣይ ቀንም ምትክ ስምሪ እናቷ እንድትሆን እንደምትፈልግና ከአባቷ ጋር ማውራት እንዳለባቸው ነገራት። ማታ ጸጉሯን ሹሩባ ካሰራቻት በኋላ እንግዳ ሲመጣ ስለምን ሊያውራት እንደፈለገ ስትጠይቀው ምትክ ዲዛይን ያደረገቻቸውን ልብሶች እንዲያሰፉላት እንዳሰበ ሲነግራት ተናዳ ቤቷ ገብታ መጠጣት ጀመረች። ትንሽ እንደቆየችም አንድ ሰው ገባና በተመሳሳይ ሁኔታ በገመድ ታስራ ራሷን ስታ ተገኘችና ወደ ሆስፒታል ተወሰደች። ዶክተሩም የመናገር ክህሎቷን ብቻ እንዳጣች ሌላው ጤናዋ ሁሉ አሪፍ ሁኔታ ላይ እንዳለ ነገራቸው። ማታ ላይም ሙሴ ስምሪ ፊት ላይ ትራስ አድርጎ ዶክተሯ ስታየው አንቆ ገደላት እያለች ጮኸችና ሰዎች ሙሴን አፋፍሰው ወስደው አንድ ክፍል ውስጥ ቢቆልፉበትም እሱ ግን በራሱ መንገድ አመለጠ። እንግዳና ምትክም ከባድ ሐዘን ውስጥ እያሉ ወላጅ እናቷ በሰው እጅ ተገላ እንደሞተች ስታውቅ አባቷ ሁሉንም ነገር እንዲነግራት ጠየቀችው። እናም ይሄን ነገራት። ከዩኒቨርሲቲ እንደተመረቀ ጉምሩክ ውስጥ ይሰራ እንደነበርና ከውጪ ጊዜያቸው ያለፈባቸው መድኃኒቶች እንዳይገቡ በመከልከሉ ምክንያት የእቃው ባለቤት ወደ ቤት መጥቶ ሊያናግረው ሲል የምትክ እናት የለም ብላ እንደምታባራቸው አስባ ልጁን ለሱ ሰጣ በሩን እንደከፈተችና ካሰበችው ተቃራኒ ነገር ተፈጥሮ አይኑ እያየ እንደገደሏት ነግሮ ተላቀሱና ወደ ቤት ገብተው ጸጉሯን ሹሩባ ሰርቶ የእናቷን ቀሚስ አለበሳት። ሌሊት ውሃ ለመጠጣት ስትነሳም አንድ ሰው ከጀርባዋ መጥቶ አፍኖ ወሰዳት። ጠዋት ከእንቅልፉ ሲነሳም ልጁ ግቢ ውስጥ በገመድ ታንቃ አገኛት። ከዚህ በኋላም ፊልሙ ሙሉ በሙሉ ይቀየርና ዲአይዲ ስለሚባል አንድ ሰው ከባድ የሆነ ሐዘን ካጋጠመው በኋላ ሊፈጠር ስለሚችል ሳይኮሎጂካል ዲስኦርደር ማስረዳት ይጀምራል። ሙሴ ከእንግዳ ተማሪ ጋር በመሆን የእንግዳ ሁለተኛው ማንነቱ ስለሆነ ማን ያዘዋል ስለሚባለው ገዳይ ማንነቱን የሚገልጽ ቪዲዮ ቀርጸው ለፖሊስ ካሳዩ በኋላ ፖሊሶች
የሶስቱም ሴቶች ገዳይ እንግዳ እንደሆነ አመኑና በቁጥጥር ስር ለማዋል ወደ ቤቱ ሲሄዱ ልክ እንደ ሌሎቹ ሰዎች ሁሉ እሱም በገመድ ተሰቅሎ እያሳየን ፊልሙ ያበቃል።